ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ዶስ ሳንቶስ ትናንትና ከአልሸባብ ጋር በነበራቸው ጨዋታ አንድ ጎል ማስቆጠሩ ይታወቃል። ሆኖም ትናንትና በሊግ ደረጃ 100ኛ ጎሉ ሆኖ ተቆጥሯል በአልናስር ቤት። ስለዚህ በዚህም አጋጣሚ አንድ ሪካርድ ሰብሯል። እሱም ደግሞ በተለያየ ሊግ ጎልና ከዛ በላይ ያስቆጠረ ብቸኛ ተጫዋች ያደርገዋል። ለተቃራኒ ደጋፊዎች የማይመች ሮናልዶ እሱ ያለውን ነገር ማድረግ የሚችለው ትናንትናም ተቃራኒ ደጋፊዎች መሲ ያሉ ሲጣሩ ጎል ካስቆጠረ በኋላ እኔ ቁጥር 1 ተጫዋች ነኝ ሲል በጣቱ አመልክቷል። አዎ፣ ስለዚህም እሱ የዓለም ቁጥር 1 ተጫዋች እንደሆነ ብዙዎች የመሰከሩለት ይህ ተጫዋች ወደፊት የሳውዲ ፕሮ ሊግን ለማንሳት እየተቃረበ ነው። እናም በሚቀጥለው የደርቢ ጨዋታ ላይ አንድ ጨዋታ የሚያሸንፍ ከሆነ ዋንጫውን ለማንሳት ትልቅ እድል እንደሆነ ይታወቃል። ሆኖም ይህን ጨዋታ ካሸነፉና የሚቀጥለውን ጨዋታ ካሸነፉ ይህን ዋንጫ ያነሳሉ። እዚህ ጋም አንድ ሪካርድ ሰብራል። እሱም በሁሉም በተጫወተበት ሊግ ዋንጫ ያነሳ ብቸኛው ተጫዋች ያደርገዋል። 4 የተለያየ ሊግ ላይ 4 የተለያየ ሊግ ዋንጫ ያነሳ ብቸኛው ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይሆናል። እናም አድማጮች ምን ታስባላችሁ? ሮናልዶ ይህን ዋንጫ አንስቶ ሌላኛ ሪካርድ ሰብር ይሆን ወይስ ምን ይፈጠር ይሆን? ምን ታስባላችሁ?